ሰላም ሰላም ውድ የዩቱብ ተከታታዮቼ እንኳን ወደ እኔ ቻናል በሰላም ተመለሳችሁ እያልኩኝ ዛሬ ይዤላችሁ ወደ መጣሁት አዲስ ስራ በቀጥታ እገባለሁኝ። እንደምታዩት ፀጉሬን በማርጠብ እጀምራለሁኝ። ይህን የማደርግበት ምክንያት ትሪትመንት ወይንም ሄር ማስክ ስለማደርግበት ነው። ሄር ማስክ ወይንም ማንኛውንም ትሪትመንት ፀጉራችን ላይ በምናደርግበት ሰዓት እርጥብ ሲሆን በጣም ጥሩ ነው። በቀላሉ ፕሮዳክቱ ወደ ፀጉራችን እንዲዋሃድ እና ብዙ ፕሮዳክት እንዳንጠቀም ይረዳናል ማለት ነው። እንደምታዩት በእጄ አድርጌ እየከፋፈልኩኝ በደንብ አድርጌ ውስጡን እና ጫፉን እቀባዋለሁኝ። ቆዳችሁን ግን እንዳትቀቡት ምክንያቱም ይሄ ምንም ጥቅም የለውም ቆዳችንን ብንጠቀመው። ስለዚህ በደንብ አድርገን እንደዚህ ጫፉንና ፀጉሬን እቀባዋለሁኝ ማለት ነው። ይሄ የተጠቀምኩትን ፕሮዳክት ከስር ዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁኝ። ይሄን ፕሮዳክት ዛሬ የተጠቀምኩበት ምክንያት አንደኛ ይስማማኛል። ሁለተኛ ደግሞ በምንቸኩልበት ሰዓት እቤት ውስጥ የፀጉር ማስክ ማዘጋጀት ካልቻልን ይሄ በቀላሉ የሚገኝ ስለሆነ ይሄንን እጠቀመዋለሁ ማለት ነው። በተረፈ ግን በብዛት እኔ ቤት ውስጥ የሚሰሩ ሄር ማስኮችን እጠቀማለሁኝ። እንደምታዩት ፀጉሬ ቀለም አለው ቀለም ያለው ፀጉር ደግሞ ብዙ ጊዜ ናቹራል ፀጉር የበለጠ እንክብካቤ ይፈልጋል። የመድረቅ ባህሪ ስለሚኖረው ማለት ነው። ወይንም የመበጣጠስ የመውለቅ ባህሪ እንዳይኖረው ብዙ ጊዜ ከመታጠባችን በፊት ማስኮችን መጠቀም አለብን ማለት ነው። ከእኔ ጋር በመሆን ይሄንን የፀጉር ስራ እንድታዩ እጋብዛችኋለሁኝ። በጣም ቀላል እና የሚያምር ፀጉርን የማይጎዳ ሄር ማስክ ነው። ከእኔ ጋር ሁኑ። አሁን ደግሞ እንደምታዩት እንደዚህ አድርጌ በላስቲክ ጠቀልለውና ከ10 እስከ 15 ደቂቃ አቆየዋለሁ። ከዛም እንደዚህ ታጥቤ እመጣለሁኝ። ከታጠብኩት በኋላ የኔ ፀጉር በተፈጥሮ ውሃ ያዝላል። ወፍራም ነው ዛላው ብዛትም ስላለው ቶሎ አይደርቅም። ስለዚህ የምጠቀመው ዘዴ ከታጠብኩት በኋላ ለአንድ 20 ደቂቃ ሊሆን ይችላል በፎጣ ጠቅልዬው እቆያለሁኝ። ያም ጥሩነቱ ምንድነው? ፀጉራችንን ስናደርቅ ለምሳሌ ፓይስትራ ልንሰራው ስናደርቀው በጣም ብዙ እሳት እንጠቀማለን ያንን ያስወግድልናል ማለት ነው። አሁን ቅባት እያደረጋችሁ እንደዚህ ቀጠን ቀጠን አድርጌ ነው የምከፍለው ምክንያቱም ፀጉሬ ብዙ ነው። ፀጉራችን ብዙ የሆኑን ሰዎች እንዲሁም ረጅም ፀጉር ያለን ሰዎች ቀጠን ቀጠን አድርገን ብንከፍለው ውጤቱ ጥሩ ይሆናል። ትንሽ ፀጉር ያለን ግን ወፈር ወፈር ብናደርገውም ቶሎ ይደርቅልናል ማለት ነው። ስለዚህ በዚህ መልኩ እየከፈልኩኝ ቅባት እየቀባሁኝ እጠቀልለዋለሁ። እናንተ የምትጠቀሙት እኔም እየተጠቀምኩት ጭቃ ቅባት ነው። ወይንም ሄር ሎሽን ሊሆን ይችላል። ጄል እንዳትጠቀሙ ጄል ጥሩ አይደለም እንደዚህ ፀጉርን ይበጣጥሳል። ስለዚህ እኔ ብዙ ጊዜ ጄልን መጠቀም አልፈልግም። ፀጉር ስለሚበጣጥስ ማለት ነው። ቅባት ወይንም ሄር ሎሽን በማድረግ ያላችሁን የሚስማማችሁን እያደረጋችሁ እንደዚህ እንደምታዩት እየከፈላችሁ ደስ በሚል ስታይል በምትፈልጉት አይነት አድርጋችሁ ከፍላችሁ ልትጠቀሙት ትችላላችሁ ማለት ነው። ከእኔ ጋር በመሆን መጨረሻውን እንድታዩት አሁንም እጋብዛችኋለሁ። እንደምታዩት እንደዚህ እያደረኩት እየጠቀለልኩት ነው እንዳይሰለቻችሁ በሚል የተወሰነውን ፓርት ጨርሼ እመጣለሁኝ።
እንደምታዩት እንደዚህ ጨርሼው መጥቻለሁኝ። በነገራችን ላይ ይሄንን የፀጉር ስታይል ክሬዲቱን ለታናሽ እህቴ ነው መስጠት የምፈልገው። ምክንያቱም ተማሪ እያለች ፀጉሯን እንደዚህ ጠቅልላ ትሄድ ነበር። በጣም ያምርባታል። ሺ ዋዝ ሶ ቢዩቲፉል። አለምዬ ቴንኪው፣ ይሄንን ክሬዲት ላንቺ ነው የምሰጥሽ። በጣም ያምርባት ነበር። እናንተም እንደዚህ አድርጋችሁ ልትሄዱ ትችላላችሁ ለማለት ያክል ነው። ከዚህ በኋላ የምገባው ወደ ማድረቁ ነው። እንደምታዩት በዚህ ልታደርቁት ትችላላችሁ። በፀጉር ማድረጊያ የፊቱን ነቅዬው ነው ብሩሹን እንደዚህ ታደርጉታላችሁ። ወይንም ደግሞ በዚህ አሁን በማሳያችሁ ካስክ ተንቀሳቃሽ ካስክ በሉት። በጣም ርካሽ ነው። እኔ ሳውዲ ነው የምኖረው። ሳውዲ ውስጥ 45 ሪያል ነው የሚሸጠው። ሳውዲ፣ ዱባይ እና ባህሬን በቀላሉ ልታገኙት ትችላላችሁ። ሱቅ ዶት ኮም ሊንኩን አስቀምጥላችኋለሁኝ ከስር። አማዞን ላይም ቼክ አድርጉ። በጣም ርካሽ ነው። እንደዚህ አድርጋችሁ እያረፋችሁ አድርጉት። በጣም ስለሚሞቅ ውሃ ከጎናችሁ ሊኖር ይገባል። በጣም በጣም ነው የሚሞቀው። ልክ እንደ ካስክ ያቃጥላል። ግን እያረፋችሁ ቤት ውስጥ ስለሆነ እያረፋችሁ ማድረግ ትችላላችሁ ማለት ነው። ጆሮአችሁን እንዳያቃጥላችሁ በደንብ አድርጋችሁ የኛውን ሸምቅቃችሁ ማሰር አለባችሁ። አሁን ወደ መፍታቱ እገባለሁኝ። እንደምታዩት ቀስ እያልኩኝ በጥንቃቄ ፈተዋለሁኝ። ስትፈቱት እንዳትጎትቱት ተጠንቀቁ። ቅባት ስላለው ቅባት ካስፈለገው ጨምራችሁ ስትፈቱት ልትቀቡት ትችላላችሁ ስትበትኑት። አሁን ግን በቂ ቅባት አለው። የኔ ቅባት አልጠቀምም። አሁን እንዲህ እያደረኩ ፈተዋለሁኝ። ከዛም ያልደረቀ ካለ እያያችሁ ትጨምሩበታላችሁ ማለት ነው። ግን ይሄንን ቀኑን ሙሉ ውላችሁበት ስትፈቱት በራሱ ሰዓት ፀጉሩ ይደርቃልና ጥሩ ነው። ዋናው ነገር ይሄ ለፀጉር ጠቃሚ የሆነ ብዙ ሂት እንዳንጠቀም ያደርገናል ማለት ነው። እና እንዲህ እያደረጋችሁ ፍቱት። ከዚህ በኋላ ወደ መፍታቱ ወደ ኢንተረስቲንግ ፓርት ወደ ዋናው ፓርት ልንገባ ነው ማለት ነው። እንደምታዩት ያምራል። ከለር ያለው ፀጉር ደግሞ ሲሆን በጣም ነው የሚያምረው። የኔ ከስር መቀባት ያስፈልገዋል። አሁን ኳራንቲን ስለሆነ ፀጉር ቤት ስለተዘጋ አልተቀባሁትኝም። አሁን እንደዚህ ቀስ እያደረጋችሁ ትፈቱታላችሁ። ቅድም እንደነገርኳችሁ ስትፈቱ ቅባት ከፈለጋችሁ ትንሽ እጃችሁ ላይ እያደረጋችሁ መፍታት ትችላላችሁ። እንዳልኳችሁ ስትፈቱት በጣታችሁ ቀስ ቀስ እያደረጋችሁ እያፍታታችሁ ትፈቱታላችሁ። እንዳይሰለቻችሁ ይሄንንም በማለት ሁሉንም ጨርሼ እመለሳለሁ። እንደምታዩት በጣም የሚያምር ከርል ነው። ውጤቱን ታዩታላችሁ። ወደዛው እየደረስን ነው። እንደምታዩት ቅባት እጄ ላይ ትንሽ እያደረጌ እያፍታታው ፈታዋለሁኝ ማለት ነው። እንደምታዩት እንዲህ ጨርሼዋለሁኝ። ግን ለኔ ትንሽ አጠር ስላለብኝ ከስር ትንሽ ፓስትራ ሞቅ አደርግና ከስር ከስር ሳብ ሳብ አድርገዋለሁኝ። ይሄ የፀጉር ስታይል እያደር ሲመጣ ራሱን ይወርዳል። መስራት ካልፈለጋችሁ ዛሬ ሰርታችሁት ነገ ወርዱ ደስ የሚል ፍሪዝ ሆኖ ነው የሚያድረው። እንደዚሁ አጭርም ከፈለጋችሁ በአጭሩ ሊሆንላችሁ ይችላል። እኔ ዛሬ ትንሽ ሳብ ሳብ ላደርገው መርጫለሁኝ። እሳት በጣም ማብዛት የለባችሁም። ቀስ እያላችሁ ትስቡታላችሁ ማለት ነው። እንግዲህ ይህንን ይመስላል የዛሬ ይዤላችሁ የመጣሁት። እንደምትወዱት ተስፋ አድርጋለሁ። ከወደዳችሁት ላይክ፣ ኮመንት፣ ሼር በማድረግ ያላችሁን አስተያየት ድጋፋችሁን ይግለጹልኝ። በሚቀጥለው በሌላ ሰዓት እመለሳለሁኝ። የተከታተላችሁኝ ከእኔ ጋር ስለነበራችሁ በጣም አድርጌ የማመሰግነው። እወዳችኋለሁ። መልካም ቀን